በቃ ዝም ብለህ ነው እሺ ብትጠይቃት። ወንድ አይደለ እንዴ? ምን ያስፈራሃል? ጉዳዩ መቼ ወንድነት ሆነና? እባክህ እናት አንድ ቡና መልሼ ጠራትና ነው ጀምረላና አንተ ትቀጥላለሽ። አይምሩ እናት አረፊ። ምን ነው ቡናው ጥሩ አይደለም እንዴ? አሬ ጣፍጣል። ቆይ ፍቅረኛለሽ እንዴ? ምን እንቺ ወይኔ ይዙ ተበላ። ይዙ እንዴ? እናት መልስ አልወሰዳችሁም? ቲፕ ብሎ ሰጥቶሽ የለ? ውሰጂ ችግር የለም። ብዙ ጊዜ መጥቶ ቲፕ ሰጥቶ ነው የሚሄደው። የዛሬው ግን በዛ። መቀበል አልችልም። እንደነገርኩሽ አትገሪው፣ ግን ይወድሻል። ለመናገር ፈርቶ ነው። ፍቅርን ፍቅር እንጂ ገንዘብ አይተካውም። አትፍራ ብላለች። በይው ደግሞ ከኔ የበለጠ የሚያስፈልጋቸው አባቶች አሉ። ኧረ እባክህ ዛሬ ቤት ቀጥሬያታለሁ። ዛሬ ልፋታትም ፍቅር ያዘ አንተ። እኔ ካሌብ ነኝ ከሷ ፍቅር የሚይዘኝ። ቀኗን እየጠበቀች ነው። አንተ ቆሻሻ፣ ድሮም ውስጥ ይነግሩኛል። ልትጫወትባት ነው አብራት ይሆንኩ። ምንድነው የምታወሪው? ዝም በልሽ፣ ሁሉንም ሰምቻለሁ። አረጋጊው እንጂ እኔ ስለምን ቀረብኝ አስመሰልሽው? ልክስክስ መሆንን ነግሬያት ነበር። አንቺ ጓደኛሽ ፍቅረኛ ሆኜ አይደበርሽም? ዞር በይ ወደዛ። ምን ሆናችሁ ነው? ኤፍራታ ምንድነው? ራዛ አገችኝ። ውሸቱን ነው እጹቤ፣ አውቆ ነው ደግሞ አንቺ ላይ እየተጫወተብሽ ነው። ዝም በይ። የሰማሁትን ሰምቻለሁ። ለዚህ ነበር ለካ ማትወጁ። ና እንሂድ ፍቅር። ዝም አትያትም? ነይ ነይ ፍቅር ግቢ። ምን ሆነሽ ነው? ምንድነው ቤቱ ሽታው? አንተ ያው የወንደላጤ ነገር ከስራ ጋር መች ይመቻል? ታዲያ ማጽዳት ቢከብድ ሰው አትቀጥርም? ቆይ ምሰራልሽ ስልክ ልስጥህ። ማንም ይደውለው? አንተ ውሻ! ድሮም አንተን ማመኔ። ታዲያ የሆነ ሰው እየተከተለኝ ነው። አዎ የምሬን ነው። ወይ ተመስገን የለም ተመለሰ መሰለኝ። በስመ አብ። ነይ የኔ ወንድም፣ እኔ ምንም ይሰረቅ ነገር የለኝም። አንድ ያለኝ ይሄ ስልክ ብቻ ነው። ይሄ ሁላ ስፈልግሽ ቆይቼ ጭራሽ አላቀህም ልትይ ነው? ኧረ ሰው ተሳስቶብህ እንዳይሆን እኔ አላውቅህም። ዝም በይ አንቺ ጽባርልሽ እንዴ? አዎ ነኝ፣ ግን ይሄ የኔ አካውንት አይደለም። ኧረ እባክሽ እወድሃለሁ አገባለሁ ብለሽ ብሬን ከጨረሽ በኋላ አሁን ልክ እጂ ነው። ከፍቅሬ ባሎን ከገንዘብ ይሆናሉ። አሁኑኑ ገንዘቤን ስጪ። የኔ ወንድም፣ የኔ አካውንት ይሄ ነው። ደግሞ ለማታውቀው ሰው ለምን ብር ትልካለህ? ስለወደድኩሽ ነው። አሁን ተሸውደሃል። ካሁን በኋላ ግን ለማታውቀው ሰው ብር ከምልክ ለምን እናትን አረዳም? ዝም በይ። የምሬን ነው። ድጋፍ ከቤት ይጀምራል። የእናት ምቾትና ሰላም ኦንላይን ላይ ከምታውቃቸው ሴቶች ይበልጣል። ቶሎ ነይ እንጂ እየጠበቅኩሽ እኮ ነው። እሺ መጣሁ። መንገድ ላይ ነኝ እኮ። እስኪ አንቺ። አቤት። ከወንድሜ ጋር ምንድን ነው የጀመርሽው? ኧረ ሊበላ እንደማትመጥኝ ታውቂያለሽ አይደል? ይኸውልሽ አቅምሽን አውቀሽ ኑርሽ። ምን ሆነሽ ነው ሁላ ሰዓት ያስቆምሽኝ? እኔ አልሄድም ልልህ ነው የመጣሁት። ካሁን በኋላ እንዳትደውልልኝ እሺ? ቅድም ደህና አልነበርሽ እንዴ? ምን ሆነሽ ነው? በቃኛ የሁለት ዓለም ሰዎች ነን፣ ማመን አለብን። ደግሞ እሷም እውነት አላት። የሚመስልህን ነው ማግባት ያለብን። እሷ እህቴን አግኝተሻት ነበር እንዴ? በእሷ አልፈርድም። እንዳታጣ ፈርታ ነው። አንድ ያለህት አንተ አይደለ? ኧረ ጠብቂኝ። ቆይ እንጂ ወዴት ነው የምትሄደው? ኤፍራታ። አቤት። ምንድን ነው? ምን ሆነ ነው? እጹብ ምንድን ነው ያልሻት? ሴት የላከዋሉ። ያቺ ዱርዬ ምንም ብትል እንዳሰማት ልታጣላ። ዱርዬማ ነው ወንድምሽ ነበርኩ። እሷን ሳገኝ ግን እድሜ ለሷ ቤት ከራሴን ጋር ከፈጣሪ ጋር የሚያገናኝሽ እሷ ነበረች። ወይኔ ጉዴ። ስሚ አንቺ፣ ወዴት ነው? ዝም ብሎ ዘውሎ መግባት አይደል እንዴ? ለስራ ቀጠሮ ተጠርቼ ነው። ረፍዶብኛል። ቤቱ እኮ ድሬሲንግ ኮድ አለው። እንደዚህ ለብሰሽ ደግሞ መግባታችን ተመለሽ። እንደዚህ ለብሰሽ ወንድም፣ ለልመና እኮ አይደለም ለስራ ነው የመጣሁት። አቻስም እንዴ? እሺ፣ ከዚህ ሁለተኛ እዚህ ጋር እንደለሽ። ምንድነው ይሄ ነው? ምንድነው የምትንጫጩት? አይ አለቃ፣ ምንም አይደለም። ካልገባው ብላ አስቸግረኝ ነው። ስራ ለመቀጠር ነው። እስቲ ወረቀትሽን አሳይኝ። እጅሽ እየተንቀጠቀጠ ነው። ምን ነው ፈራሽ እንዴ? አይ ትንሽ ደክሞኝ ነው። ትራንስፖርት አጥቼ እንዳይረፍድብኝ በእግሬ ነው የመጣሁት። ነይ ግቢና አረፍ በይ። ነይ ቁጭ በይ። ኢንተርቪው ይደርሳል። ቁርስ እንብላ መጀመሪያ። ግን እኮ ችግር የለውም። ስራ እስክትጀምሪ ድረስ ይሄን ያጂ ለትራንስፖርት ይሆንሻል። ሳታቀኝ ለምን ልረዳኝ ፈለክ? ወይ ሌላ ነገር አሰበ ነው? አረ በፍጹም እኔ እንደዛ አላሰብኩም። ለተቸገሩ ሰዎች በጎ ነገር እናድርግ። በእጅ ያለን ያልርዳው አይደል የሚለው። እኛም ወይ ቆይህ እኮ ተሻለ። እሺ እኔ ፍቅር። አሁን ምን ነው? አይ ምንም። ቻፕስቲክስ ዲ ናና እዚህ ጋር ነና። ረቀስ ተንቀሸቀሽ እኮ እጹቤ። እኔ ፍቅር ሰላም ነው? እንዴት ነህ? ሰላም አለን። ቆይህ እኮ ፍቅር። ጸጉር ቤት ሄጄ እኮ ነው እንደ ደወልሽ ነው የመጣሁት። አራት ቆረጠው ያምራል እኮ። እጹቤ ስቆረጠው ነው የምትወደው። በቃ እኔ መኪና ውስጥ ልጠብቃችሁ። ጸጉሩን መነካካት አስፈላጊ ነው? ቀናሽ እንዴ? ነው እንዳልቀማሽ ፈራሽ? ምን እንዴ?
ኧረ ቀልድ ነው ተረጋጊ። ሆሆ ቀልድ ውስጥሽ ያለውን አፍሽ የሚናገረው። ለነገሩ ባትናገሪ ነገር ስራሽ ሁሉ ይናገራል። ልጅ ጥሩ መጣው። እሺ ሂላ ይሰማ አንተ ያማህል እንዴ ብታየን እሷ ፊት ትጠቅሰኛለህ እንዴ? እሷን ታያትና እንዴት እንደናፈቅሽኝ ዛሬ አንገናኝ። ኡፍ እኔ ግን በጣም እጹብ እያሳዘነችኝ ነው። አሳዘነችኝ። ቆይ ከጠላት ለምን አትፈታትም? ዛሬ ደግሞ ደርሷ አዛኝ ያደርግሻል እንዴ? ወይስ እሷን በፈታ አንቺ ማገባ መስልሽ ነው? ማን መቼም ቢሆን ከእንዳንተ አይነቱ ጋር ትዳር አልመሰረትም። የሚስት ያብሮ አደግ። አንቺም ከአንድ ቀን አራር በላይ ለምን የምትሆኝ ሴት አይደለሽም? ምን እንዴ ባለጌ! አንቺ ያምሻል እንዴ? ምን አርጎሽ ነው? ጭራሽ በጥፊ ምን እንዳረገኝ ባልሽን ጠይቂው። እሺ እንዴ ምን ብለሃት ነው ፍቅር? ከዚህ በኋላ አንቺም እንድታገኛት አልፈልግም። ጭራሽ ልትሰማኝ አብሮ አደግና ስትይ አልነበር እንዴ? ሁለተኛ እንዳታገኛት። ያማሃል እንዴ? እላፍ እንጂ አንቺ ማን እንደሆነ አውቀሻል? ምን አገባኝ? ጆሮዬን ሊበሳው ነው እኮ አያልፍም እንዴ? ሀብቱን ብታውቂ እንደዚህ አትይም ነበር። ሀብቱ? አንቺ ደግሞ ችግር አለብሽ። ሃይ ቆንጆዎች እንዴት ናችሁ? ልሸኛችኋ። እንዴት ነው የምታምሩት? በታች በኩል ከርክሽ ነይ ነይ ግቢ እንጂ ቸኩለን የለ እንዴ? እኔ አልቸኩልም፣ ቀስ ብዬ እመጣለሁ። ኧረ ነይ ግቢ፣ አርፍደናል እኮ። ይቅርብኝ፣ በእግሬ ይሻለኛል። አንቺ ሂጂ። ታያት ለአያ ምን ያጥማት ማር ይባለው። በእግርሽ ሄደሽ ደርሺ። በዚህ አዋራሽን አስደረግሽ። አንጣው ገንዘብ ክፋት የለውም፣ ገንዘብን ማምለክ እንጂ። ደግሞ አንተ ይሄ ናካው ገንዘብ ለአባቶች ማረፊያ መስሪያ ይሆናል። በቃ አንተ ሂድ። ለደሃ ቻው። በቃ እሺ፣ ቻው። እሺ ማን ነው? ኧረ ቀስ በሉ፣ በሩ ልትሰብሩ ነው እንዴ? አንተ ውሻ የታለች? ልቀቂኝ በእናትሽ። ምንድነው የምትይኝ? አብራህ የነበረችው ልጅ የታለች? ቤት ውስጥ ናታ። አትጩይ። ካላመንሽ ገብተሽ ማየት ትችያለሽ። ያንተ መጫወቻውኝ ልቀር። ባንተ የተነሳ እብድ ተባልኩ። አየህ ስራህን። ለምን ደው ማታሚኝ? ከኔ ይልቅ ሌላ ተራ ሰው ነው የምታምኙ? ለነገሩ ከሴት ጋር ነው ያሉት ናቸው ጠላቶቼ። ትንሽ አታፍርም? እና ይሄ ማን ነው? አንቺ ደግሞ ያንቺ ነው። የማን ይሆናል? ቆይ በር ከፍቼ መጣሁ። ዛሬማ ማምለጫ የለህም። ይዙ ፀጉር ማሳዣ ይነረሳው። አንቺ ነሽ? ቆይ ተረጋጊ። ለነገሩ አንቺ አይደለሽም ጥፋተኛ፣ አንቺ ንብረትሽ። እውነት አላቃትም። ውሻ ነህ። እሺ ልከስከስ። ወይኔ ሄኒ ለምንድን ነው ግን የምትፈታተኝ? ሁለተኛ እንዳትደውልልኝ እሺ? ይቅርታ። እሺ እራስሽ እኮ ነሽ ጸባይን እያወቅሽ የምታናድጂኝ። ነይ ወደ ቤትሽ ተመለሽ። ሄኒ ምንድነው? ምን ሆነሽ ነው? እጹቤ ምን ሆነች? ባሏ በር ላይ ቆሞ እየጠፈጠፈልህ ነው። እህቴን አንተ ማን ስለሆንክ ነው? ልቀቃት። በእኛ መሀል አንተ ምን አገባ? ወንድሜ ተው፣ እኛ እኮ አልተጣላንም። እና መታት ያልሽኝ ውሸትሽ ነው እንዴ? ኧረ አሁን እዚህ አንቺ ምሩ ምንም እንዳትኝ። እስኪ ገልሽ ነው የምትጠብቂው? ሄኒ ከዚህ በፊት ሆስፒታል ወድቄ ነው ብላ የገባችው እሱ ደብድቧት ነው። ምን? አንተ ውሻ! እንዴ